ኦፍ ኮርስ መኩ ስናገርም ሰምተሃል አሁን በትኝ ነው እኔ አሁን የፋኖን የትግል አቅጣጫዎች ተጽፈው የተቀመጡት በጣም ጥቂትና የተለያዩ ቢሆኑም ጻፍ ብትለኝ ራሱ ከብዙዎች በማይተናነስ ደረጃ ልጽፈው በሚችል ደረጃ እረዳዋለሁ እቀበለዋለሁ ማለት አይደለም እረዳዋለሁ ይሄንን መረዳት ራሱ ማለት ነው ምን ያህሉ ኦሮሞ ነው የሚረዳው ምን ያህሉ ተጋሩ ነው የሚረዳው እና ትግልህን ያንተን ትግል ከፍተኛ የሆነ ዘመም የሆነ ባይስድ የሆነ እይታ ነው ማይ እኔ አንተን ሳይ ማለት ነው ስለዚህ አንተ ላለመገደልህ ምንም እንትን የለህም ጋራንቲ የለህም የምትገደል ከሆነ ደግሞ አንተም ደግሞ በቃ እኔ ልትገለኝ ነው የምትነሳው ገብቷል ሶ ስንገዳደል ሀገሪቱ የባሰ አዝቅት ውስጥ የምትገባበት መንገድ እያበጀንላት ነው ስለ ጥያቄዎቹ ጋር እንመለስ ነው አንተ የኔን ትግል ከአባ ባህሪ አይን ወተህ ይው because አባ ባህሪ ከፍርሃትና ከነበረባቸው because በዛ ሰዓት የነበረው የኦሮሞ እንቅስቃሴ ማለት መሬት እንደራደበት ነው የሚል አንድ ነጭ ነበር መሬት እንደራደባቸው ነበሩ በጊዜው የነበሩ ቢግ ኤምፓየሮች ከየት መጣ የሚባል ጎርፍ እንደመጣበት ወይ መሬት እንደራደበት ሰው ነበር because ከፍተኛ የሆነ ፍጥነት ያለው ከፍተኛ የሆነ because በየ8 አመቱ የሚደረጉ ጦርነቶች ነበሩ መሬትን በከፍተኛ ደረጃ ይይዙ የነበሩ ማለት ነው ወሎ ላይ የነበረው ነገር ይሄንን ስላዩ ያንን የማስቆምና ሰዎችን የማንቃትና ተነስተህ ጠብቅ እየመጣብህ ያለው ከፍተኛ ሳቬጅ ነው የሚል እይታ አይተው ባይዘው መጫኛ ነካሽ ቀጥቃጭ ምን ተብሎኮ በብሔር አሁን ዛሬ እንደምናስበው አይደለም ብዙ ህዝብ እኮ የተገለለ ነው ከዚህ አስተሳሰብ አባባሪ የጻፉትን ማንበብ የማይችል ነበር የሚበዛው እኮ ከህዝቡ ውስጥ 1% ነው ማንበብም መጻፍም የሚችል ነበር ለምን ኦሮሞ አልጻፈም ነው አንድ የቀጥቃጭ ልጅ ያነባል አንድ ቀጥቃጭ ያነባል አንድ አርሶ አደር ወይም ደግሞ መጫኛ ነካሽ በዛ ጊዜ የሚባል ያነብ ነበር አንድ ጠራቢ ያነብ ነበር ብለህ ብትነግረኝ አዎ ያነባል እንትን ዳዊት ደግሞ ዕውቀት ያለው ነው ልትለኝ ከሆነ የተለየ ነገር ነው እዛው ቤተ እምነቱ ውስጥ ያሉ ሰዎችና ቤተ ክህነቱ ወይ ወደ ቤተ መንግስቱ ካልቀረበ በስተቀር አብዛኛው ህዝብ የተገለለ እንደሆነ የምታውቀው ኋላ ላይ ጭሰኛውና የቡርዣው ቤተሰብ ልዩነት የክላስ ዲፈረንሶቹ በሌተሮን የሸዋዎቹ ነገስታት ዲስፕሌስ ያደርጉት ትክክለኛ ማንነቱ ይወጣል ሌሎችም ሂስቶሪያንስ እንደዛ ነው የሚያስቀምጡት ከዛ ባለፈ ግን ማለት ነው አሁን የኦሮሞ ህዝብ ጥያቄዎች እንደ ጥያቄ ሪዝነብል ናቸው ወይ አንድ ሰው እኔ እዚህ አካባቢ ነው የተወለድኩት ይሄ ባሌ የሚባለው በዚህ በኩል አያቶቼ የኖሩበት ቤተሰብ የኖርበት ወለጋ የሚባለው ይሄ እንደዛ የኖርበት እንደዛ የኖርኩበት ቦታ ነው እኔ እንደ ሰው ማለት ነው በታሪክ አይደለም ወይ ተጽፎ ሰጠኝ አይደል የኖርኩበት የማውቀው ህዝቤ የሚኖርበት ቦታ ነው እንዴት መጣህ ማንን ገለሃል አንተ በፊት ማን ነበር ከዛ በፊት ማን ነበር የሚለው እስከገባን ወይ ተመልሰን እዛ ሄደን ሙቪን ሰራ ይሆናል እንጂ ዛሬ ያለውን ነገር መፍትሄ አናመጣም because እኔ አለሁኝ እዚህ ነኝ ያለሁት ቤት አለኝ ኑሮ አለኝ እርሻ አለኝ ቤተሰብ አለኝ አመታት የኖረ የዘለቀ ሰፊ ህዝብ የሰፈረበት ያለበት ቦታ ነው እዚህ ባለሁበት ቦታ ላይ እኔ በቋንቋ የተነጋገረ እኔ በራሴ ማንነት ተገዝቼ የራሴ ሰው አስተዳድሮኝ በራሴ ቋንቋ ፍርድ ቤት ሄጄ የመጠቀም ፍላጎቴ እንደ ዊርድ የሆነ ኢትዮጵያዊነቴን እንደከዳው ወይም ደግሞ ከሌላ ቦታ የመጣ አዲስ አስተሳሰብ ተደርጎ መታየት ያለ አሁን እሳቸው ባይጽፉ ኖሮ አንተ እዚህ ጋር ከፍተኛ የኦሮሞ ወረራ እንደነበረ እየመጣባቸው እንደሆነ እዚህ ጋር መስክራል ለምሳሌ አየ ሌላ ህዝብ ላይ እየመጣ እንደነበረ ስልክ ተደውሎብኝ አንሚት አድርግ መክ እየደወሉብኝ ነው ለማቋረጥ ነው ወጣ ሊሉ ነው አቃለው ያንተ እንዳትወጣ አረባ አቃሉ ቁጥሬን ስለሚያውቁት ነው ኦኬ አንተ እኔ ቆናቻ ተደውሎብኝ ኦኬ እኔ ረጅም ዓመቴ ነው በፌስቡክም በምንም ይሄው ለወንድሜ ልንገር አባባ አሁን አንተ ከሌሎቹ የተሻለ እንግዲህ እንዲህ አይነት ነገር ይሄ በየ8 አመቱ የሚደረገውን ወረራ ኦሮሞዎች በዚህ ደረጃ ተናግረው ታውቁ በመጽሐፍ ጽፈውታል ግን በፖለቲከኞች ይሄን አይናገሩት አሁን አባ ባህሪ ለምን ፈሩ አንተ ባልከው ማለት ነው ቢሰማቸው ልክ ናቸው ማለት ነው ምክንያቱም ህዝባቸውን አሰምሌት እያደረገ ይመጣል አሁን እኮ ያ አይደለም እንዳልከው አሁን አንተ እንዳልከው እኔ አክሰፕትድ እኔ እውነቴን ነው የምነግርህ እኔ የምኖረው አሜሪካ ነው ዛሬ መጥቶ ያለፈ
እስቲ ተስማምተን የምንኖርበት ነገር ቢባል እኔ ደስተኛ ነኝ። ግን የኦሮሞ ፖለቲከኞች ያን አይደለም የሚፈልጉት። ኦሮሚያ የሚባል የራሳቸው ነገር ነው የሚፈልጉት። ትልቁ ችግር ይሄ ነው። አገር ውስጥ እያበጣበጠ ያለው በአሁኑ ሰዓት። እኛ እኮ አሁን አንተ የምታውቀው ሁላችንም የምናውቀው ሊያስወሩት አልቻሉም። ምንም አይሆንም ባካችሁ ተውን። አያስወሩትም በቃ እና ይኸውልህ ነግር ነገር መኩ በሀሳብ ነው የምነጋገረው። እኔ እናንተ ወይ ተደዋውለን አያስወሩህም። ተደዋውለን እናውራ ወይ ብላክ አድርጋቸው አንዳንዶቹን። I'm sorry brother ብሎክ ላድርገው መሰለኝ። I don't know 100 times anyway ይኸውላችሁ በሀሳብ ነው የምናወራው። እኔ እና እሱ በሀሳብ እናውራ። ሜቢ ለሁላችሁ የሚጠቅማችሁ ይሆናል ይሄ ነገር። ይኸውልህ ወንድሜ እኔ አንተ እንዳልከው አሁን ለምሳሌ ኦኬ እዚህ ጋር ያለው አንተ ታሪክ የፈለገ አውራው ምናምን፣ ግን እዚህ ጋር አሁን እኔ እየኖርኩ ነው። እኔ በቋንቋዬ መማር አለብኝ ምናምን። ይሄንን ሀሳብ ውሰደው እስቲ ወለጋ ውስጥ ስላሉ አማሮች፣ ይሄንን ሀሳብ ውሰደው እስቲ አርሲ ላይ ስላሉ አማሮች፣ ይሄንን ሀሳብ ውሰደው ናዝሬት ውስጥ ስላሉ አማሮች እና ገና ሀብን ናዝሬት ውስጥ እኮ አንድ አማራ ማመልከቻ እንኳን ለመጻፍ በኦሮሞኛ መጻፍ አለበት። አየው አይደለም? ግን ፌደራል ቋንቋ ያ ነው ተብሎ አይደረግም። እኔ የምነግርህ እናንተ ተበደል የምትሉትን አሁን አማራው ላይ እየበደላችሁ ነው፣ ሌላው ብሔር ላይ እየበደላችሁ ነው። ከዚህ አያና አይ ኖ እየተስማማን ስለሆነ በትንሽ ነገር ላይ እንዳንተጣጣ ብዬ ነው። ይኸውልህ ፎልስ ኢኩቫለንስ የሚባል ነገር አለ በሎጂክ። ፎልስ ኢኩቫለንስ ማለት የማይመሳሰሉ ወይ የማይመጣጠኑ ነገሮችን ማወዳደር ማለት ነው አይደለ? ፎልስ ኢኩቫለንስ እንዳንሰራ አንድ ሰው ኦሮሚያ ክልል ውስጥ እየኖረ ቅድም እንዳልኩ ሻሸመኔ፣ ባሌ ጎባ ወይም አዳማ ወይም ፍንፍኔ የሆነ ቦታ የሚኖር አንድ ኦሮሞ ተወላጅ እዛው አካባቢ ላይ አካባቢው ሰው ኦሮሞኛ ተናጋሪ በሆነበት ማለት ነው በአማርኛ ለመናገር ፍርድ ቤት ለመሄድ አስተርጓሚ ከፍሎ ምን እንደተፈረደለት ራሱ ሰው የሚነግረው በስማ በለው የሚዳኝበት ይዘውታ ሲሆን ምንድነው የሚባለው? ይሄ ሰው በራሱ ቦታ በራሱ ሀገር በራሱ አካባቢ ላይ በሌላ ሰው ቋንቋ ለመነጋገር ተገደደ ትላለ። አንድ ሰው ግን ከራሱ አካባቢ እኔ አፋር አካባቢ ሄጄ እየኖርኩኝ በአፋርኛ ነው እንዳመለክት የሚያደርጉኝ እነኚህ ሰዎች ጫና አረጉብኝ ማለት አልችልም። ቢኮዝ የሄድኩት አፋር አካባቢ ነው ያለሁት፣ አፋሮች መካከል ነው። ሰው እነኚህ ሁለቱ መወዳደር ይችላሉ። መቆ አያና ቆይ ይኸውልህ አሁን እዚህ ላይ ነው እኛ ይሄ ፌዴራሊዝም አይመለከተንም ብለህ አየህ። አንተ ራስህ አመጣው አየህ አይደለም? እኛ አልሄድንም። አሁን አንተ አማራ ወደ ኦሮሚያ መጣ ብለህ ነው የምታስበው። ፕሊዝ አይደለም። ታሪክ I don't know ምን ማድረግ እንዳለብኝ አላውቅም። በባካችሁ በሀሳብ ብናወራ ተው። መኩ አንድ የሚያስወሩ አይመስለኝም። እገባለሁ ሌላ ሌላ ጊዜ በማያውቁት ስልክ እገባለሁ። ወንድሜ አንድ ነገር ልንገርህ። አሁን ይሄን ነው እኛ ብዙ ጊዜ አይመለከተንም ይሄ ፌዴራሊዝም ብለን ስንል እንዲህ አይነት አመለካከት ስላለ ነው። አያም አንተ ወደ አፋር ብሄድ ነው ያልከው። ኦኬ ፍራስትሬት አትሁን። ሙቀት አካባቢም ስለሆንክ ያለው ፍራስትሬሽን ጥሩ አይደለም ላንተ። ኦኬ ለምንድነው እኔ ያወራው ነው አንተ ስታየው አንተና አቋርጥ ለምን እንደሆነ ልንገርህ። እኔንማ አይነኩ የኔዎቹማ እንደውም ዳታ ሊልኩልኝ እየሞከሩ ነው። አንድ ነገር ልንገርህ። ይሄ ያለንበት እሺ ከፈቀዱልኝ እሺ ይኸውልህ አሁን እናንተ ኦልሬዲ ይሄንን መካለል ስለተቀበላችሁ ወደ አፋር መሄድ ለእናንተ ወደ ሌላ ህብረተሰብ መሄድ አድርጋችሁ ነው የምትወስዱት። እኛ እንደዛ እናስብ ስላልተቀበል ነው። ይሄ ነው አየህ፣ አመለካከት ልዩነት ማለት እዚህ ላይ ነው። አመለካከታችን ሰማይና ምድር ነው። እኛ ማንኛውም አማራ እኔ የትም ቦታ አገሬ ነው፣ የትም ቦታ እኔ ነኝ፣ ልክ አንተም እንዳለ አንተም እኔ ጋር እንደ ልብ መሆን አለብህ። እኔም እንዲህ ነው የአማራው አመለካከት። ኦኬ ማንም ኦሮሞ ሲሰደድ ሲፈናቀል አታይም። ስለዚህ እኛ አሁን ናዝሬት ላይ መጣ ብትለኝ በሳቅ ነው የምሞተው።
እኔ አያቶቼ ያሉ ናዝሬት እኔ ሁላ አያቶቼ ከሸዋ ናቸው። ድንገት ናዝሬት ብዙ መሬት አላቸው፣ ብዙ ርስት አለ። ኦኬ አሁን እዛ ላይ የሚኖረውን መጥቶ ኦሮሚያ ውስጥ ኖረ የሚል አመለካከት ራሱ ትልቅ ስህተት ነው። መቼ ነው የሚመጣው? ግን አንተ ራስህ እኮ ቅድም ነገርከኝ። እኔ ልጨርስ። ይኸው አንተ ራስህ እኮ አልከኝ። አንተ ራስህ ሄደው መንግስት ሊያጸኑ ሊያስተምሩ ይሄዱ አላልከኝም እንዴ? እኔ ማወራልህ ይኸውልህ። ኦኬ ወደዛ እንምጣ ካልክ እኔ ያወራውልህ። አየህ አንድ ነገር አያቶቼ ግን ምን ሊሰሩ ነው የሄዱት? ገባህ? አንተ ራስህ አልክ እኮ ሊያስተምሩ መንግስት ሊያጸኑ ነፍጥ ይዘው ኖ ይሄማ ትክክል ነው። ነፍጥ ይዘው ሊያስገብሩ መንግስት ሊያጸኑ ሊያስተምሩ አይደለ? አንተ ነው ያልከኝ እኮ ነው አይደለም ያልኩ። ለዛ ነው ምናልባት የሚደውሉብህ ክሊራው ላድርግ። ምክንያቱም ሜቢ ሮም ተረድተኝ ሊሆን ስለሚችል ማለት ነው። አሁን ለምሳሌ ስለ ቤዛምን ስለ ፈጠጋር ስለ ሁሉም ነገር ማውራት እንችላለን። አያቶቻችን ኦኬ እኔ ደግሞ ማውራቴን አላቆምም። እነሱ ይኸውልህ ሳወራ ነው የሚደውሉት። ኤኒዌይ ይኸውልህ አንድ ነገር የምነግርህ ማለት ነው። አሁን ለምሳሌ እናንተ አርሲ የምትሉት ፈጠጋር እነ ቤዛመን ማአት ነገር ልናወራ እንችላለን። ኦኬ ያ ዘመን ከነብለ ድንግል በፊት ብዙ አማሮች እስከ ባሌ ድረስ ይኖራሉ። ይህን ታውቃለህ። ከዛ በኋላ በግራኝ አህመድ ጦርነት ሸሽተው ወደ ኖርዝ ገብተዋል። ከዛ በኋላ ኦሮሞ መጥቶ ደግሞ ቦታውን ይዟል። ይሄንን መተማመን አለ። ይሄ ራስም ቆይ ትንሽ ላዘናጋለህ መኩ እኔ ሳውራ ቢያንስ ተወት ያደርጉሃል። ክሊር እስቲ ለምናቸው ያንተ ሰዎች ስለሆኑ አትደውሉበት በላቸው። የኔ ሰዎች አይደውሉበት ማለት ነው። የኔ ሰዎች አይደውሉበት ናቸው ስለማውቃቸው በፍጹም አይደውሉ። አፕሮሚስ ዩ ኖ የኔዎቹ አይደውሉ። ያንተ ሰው ስለ አንተ የምታውቀው ላይ አይደለም። እኔን የሚያውቁኝ በትግል ላይ የሚያውቁኝ የኔን ሀሳብ የሚፈሩ ሰዎች አሉ። ኤኒዌይ ሚስሊድ ያደርጋል። ኧረ በፈጠራችሁ ያንተ ሀሳብ አስፈርቷቸው ከሆነ ጥፋት ነው። ከኔም ጋር ግንኙነት አይኖራቸውም። ለምን ብትል ይሄ የሚያስፈራ ሀሳብ አይደለም። ይሄ ጥሩ ጠቃሚ የሆነ ኦኬ ይኸውልህ እኔ እዛ ጋር ስነግርህ እኛ ከአጼ ምኒልክ ሲመጡ መልሰው ወደ አገራቸው ነው የተመለሱት። በግራኝ አህመድ ጊዜ ለ500 ዓመት ፈርሷል አገሩ። ከዛ በኋላ በተለያየ በአካባቢ ንጉሶችም በመሳፍንትም በምንም ሲኖር ነበረ። ተግባባን አይደለም? ብሎክ አድርጌው እንዳልመጣ እኮ አልቻልኩም። ኤኒዌይ ለምን ከዚህ መውጣት አለብኝ? ሌላ ጊዜ እናወራዋለን። ግን አሁን ሀሳቡን ልንገርህ። ሌላ ጊዜ እንጫወት መኩ። ይኸውልህ አንድ ነገር ልንገርህ። ግን ሚስ አንደርስታንድ ስላረከው ልናገር። ሚስ አንደርስታንዲንግ አይደለም። ይኸውልህ ዴሊኔሽን አለው፣ ልዩነት አለው። ምንድነው መሰለህ በፊት የነበረው ፖለቲካ የማይባል እኮ ነው። ይኸውልህ በፊት የነበረው ምንድነው? ኦሮሞ ይመጣና አንተም ሆንክ ሌላውንም ህዝብ ጥርግርግርግ እያደረገ ሸሽተህ ወይ ትሄዳታለህ እንጂ ይሄ አብሮ ምናምን የሚባል ወይም አሲሚሌት ትሆናለህ እንጂ ቆይ ስማኝ እያደረገ ይመጣና መሬቱ እንዳለ ይዞ ይስፋፋል። አንተ ደግሞ wait አንተ ደግሞ ከዛ ስትመጣ ምንድነው የምታደርገው? አብረህ የመኖርና አብሮ ፖለቲካ ሳይሆን እንዳለ መተህ መሬቱ ምኑን እያስክ እየገፋኸው ነው የምትሄደው። የመጀመሪያ ታይም ይሄ አብሮ ማለት ነው። አብሮ የጋራ ሀገር ለመስራት የታሰበበት ጊዜ በምኒልክ ጊዜ ነው። በዛን ጊዜ የተሰራው ሀገር የጋራ ሀገር ሆኖ የተሰራው ሀገር አንተ ያገልጠይቅ። እሺ አሁን አንተ የምትነግረኝ እንግዲህ እኔና አንተ ያው ታነባለህ፣ በሐሳብ የምንስማማበት አንድ ነገር አለ። በዚህ ላይ ከሰማሁክ ማለት ነው ኦሮሞ እያጠፋ መምጣቱን ታምናለህ። የራሱ ሁሉም እንደዛ የሚያደርገው believe me ይኸውልህ የአባቶቹን ሀገር በራራን ለማስመለስ ወረደ ይልና ምን እንዳደረጉ ይናገራል። ቆይ ልንገርህ፣ በራራ ከመባሏ በፊት ያው አዲስ አበባ ከመባሉ እኮ እሱ የአንድ ኦሮሞ ምናምን ሰጠው አይደለም። ሁሉም ያ that was the trend። ማስመለስ አልከው እኮ ራስህ የነበረውን ለመቀበል ሰው ይመጣል። ምንም አዲስ ነገር የለውም። አንተ ከኔ ላይ የወሰድከውን ለመመለስ እመጣለሁ እንጂ መጀመሪያ ላይ እስቲ ቆይ አንድ ጥያቄ ለአንተ ያለኝ
ለምን ሲዳማ እንደዛ አልመጣም? ለምን ወላይታ እንደዛ አልመጣም? ለምን ሌሎች 80 ብሔሮች ለምን እንደዛ አሳሚሌት ለማድረግ አልተነሱም? አብረው አይኖሩም ነበረ? በንብለ ድንግል ጊዜ አይኖሩም ነበረ? በዳዊት ጊዜ አይኖሩም ነበር? አብረው አይደለም የሚኖሩ አብረው የሚባለው እሱ አይደለም። አብረው አይደለም የሚኖሩ ጎን ለጎን መኖርና አብረው መኖር ይለያያል። አንተ የጋራ ቆይ ኢትዮጵያ ልብነ ድንግል አላስተዳደራትም ዳዊት አላስተዳደራትም እያልከኝ ነው? ኢትዮጵያ የት ነበረ ያልከው ድንበሯ? እዛማ ከመጣ አፍሪካ በሙሉ ኢትዮጵያ ነበር የሚባለው። አፍሪካ ውስጥ መጥቶ ከመቀየሩ በፊት ወንድሜ እዛ ላይ ከገባን እኔ ብዙ ነገር የማውቀውም ስላለ እዛው እንዲህ አናስፋው። ኦኬ አሁን በዳዊት ጊዜ ቅልጥ ያለች እስከ በርበራ ድረስ እኔ አሁን ሌላ ታሪክ ውስጥ አልግባ፣ ምክንያቱም ብዙ ታሪኮችን መንካት አልፈልግም። ለምን ብዙ ሰዎች ጥቅም ያለው ነገር ጋር እንቆይ። ኦኬ ጥሩ ነገር ጀምረሃል እና የቅድሙን ጨርስ። ክሊር ላርግ ያለው እኔ ያልኩት ወደ ተመልሰው ህዝቦች ናቸው፣ አብረን ነው መኖር ያለብን፣ እነሱ እንዳደረጉት አናደርግም በሚል እየሄድን ከተማ ተመስርቷል። ጣሊያንን ሊዋጋ ገብቷል። ጣሊያን እና እንግሊዝ በዛ በኩል ይመጡ ነበር። በኬንያ በኩል አሁን ራሱ በኃይለ ሥላሴ ጊዜ የተወሰደ 500 ኪሎ ሜትር እንዳለ ታውቃለህ። እዛ ያንን ሁሉ ከእንግሊዞች ጋር ዙሪያውን ለመዋጋት አማራው ሄዷል። ኦሮሞን ለመውጋት አይደል። እና በዛ አትወሰደው ሊያስገብሩ ይሄ የኦሮሞ የውሸት ፖለቲካቸው ነው። እዚህ ይቅርታ አድርግልኝ። ኖ ሆልድ ኦን ድንበር ይኸውልህ ባውንደሪ ለማስፋት ነው። የነገት አይደለም። ይኸው አሁን እዛ ላይ ነው የተለያየ ነው። ባውንደሪ ነበረ የኢትዮጵያ በዳዊትም ጊዜ እኔ እኮ በቅርቡ ነው ቅርቦቹ ነው እየጠራሁልህ ያሉት። ልብነ ድንግልና ዳዊት በቂዎች ናቸው። ልብነ ድንግልና ዳዊት ነበራቸው እዛ ድረስ። ስለዚህ ባውንደሪ እያሰፋን ሳይሆን እና ከነበረው ምኒልክ ምን ሊሰራ ሄደ ወንድሜ? ይኸውልህ ምኒልክ ምን ሊሰራ የአያቶቹን ባውንደሪ ነው የመለሰው እንጂ ማስፋት አይደለም። ሄዶ ለማስመለስ እንረዳዳ። አሁን አንተ መስፋፋት ስትል የሱ ያልነበረን ነገር መጀመሪያ ኢትዮጵያ ውስጥ ያልነበረ ነገር ኢትዮጵያ አድርገው ሰሩ አባባለ ያልክ አይደለም። በዳዊትም በጣም ቅርቡ ነው የምነግርህ። ሌሎች ንጉሶች ልጠራልህ እችላለሁ። አቢሲኒያን ኪንግደም ነበር የሚባለው ከዛ በፊት ወንድም። አቢሲኒያ ነበር የሚባለው የኔ ጌታ። ከአቢሲኒያ ኢትዮጵያ አቢሲኒያ ሲቀያየር የመጣ ነገር ነው። አቢሲኒያ ብለው የሚጠሩት እነማን ናቸው? እኛ ማን ብለን ነው የምንጠራው? የኔ ጌታ ከ1886 ከ1887 ጀምሮ አልተቀየረም። ኢትዮጵያ ነው። ይኸውልህ ከዛ በፊት ግን ጥንት ደግሞ ኢትዮጵያ ነበር። እሱን ነው የምልህ። አንድ ነገር ልንገርህ፣ አንድ ነገር ልጠይቅህ። ኦኬ ልጠይቅህ። አሁን ላለን ቆይ ልጠይቅህ። ቢኮዝ አሁን በጣም ብዙ ረጅም ዓመት ታሪክ እየሄድን ያለው ንጉስ ዳዊት፣ ልብነ ድንግል፣ አጼ በካፋ 1000 ሚሊዮን ዓመት መሄድ የለብንም። አሁን ላለንበት ሆልድ ኦን ኦኬ ኖ ቢኮዝ ያለህም ጊዜ አንደኛ፣ ሁለተኛ ደግሞ ሰዎችም ኢንተራፕት ሊያደርጉ እየሞከሩ ስለሆነ ነጥብ ያለው ነገር እንድንወያይ ማለት ነው። ጉንጫ አልፋ እንዳይሆንብን አሁን ላለንበት ሁኔታ፣ አሁን ላለንበት መስተጋበር፣ አሁን ላለንባቸው ችግሮች ከምንም ነገር በላይ ቀጥተኛ ትርጉም ያለው ቀጥተኛ ተያያዥነት ያለው የአጼ ልብነ ድንግል ጊዜ የአጼ ዳዊት ጊዜ የነበረው የንጉስ ዳዊት ጊዜ የነበረው ነገር ነው ወይስ የንጉስ ሚካኤል ጊዜ የነበረው ነገር ነው ወይስ ዛሬ ላለን ነገር ዳይሬክት ኢምፕሊኬሽን ያለው ሞደርን ኢትዮጵያ የምትባለው 1884 ጀምሮ የነበረው የሚኒሊክ የሁለተኛው ሚኒሊክ በኋላ የነበረው ነው ትክክለኛ ቀጥተኛ ኢንቮልቭመንት ያለው አሁን ላለንበት የፖለቲካ እይታ? ይኸውልህ በእናንተ አመለካከት አጼ ሚኒሊክን ነው የምከሱት፣ በእኛ ደግሞ እንደዛ አይደለም የምናየው። አየህ ይሄ ነው ልዩነታችን። ያንን ነው ማስታረቅ ያለብን። አየህ ያንን ደግሞ የምታስታርቀው እኔ እንደዛ አነሳው አይደለም። ኦኬ እኔ አንተን አይደለም እዚህ ጋር የምንወያየው የሞተ ሰው ከስሼ ምን ያደርግልኛል? አሁን ይኸውልህ እኔና አንተንን የምንነጋገረው ብከስ አንተን ነው የምከስ። በህይወት አለ አንተን ካጠፋህ አንተን ልከስ እችላለሁ። የሞተ ሰው ከስሼ ምንም የሚመለስልኝ ነገር እኮ የለም። ያለ ሰው ነው የሚነጋገረው፣ ያለ ሰው ነው ችግር የሚፈታው፣ ያለ ሰው ነው የሚወልድና ወደሚቀጥለውም ጄኔሬሽን ችግርም ጥሩ ነገርም ሊወልድ የሚችለው። ስለዚህ እኔ ካለ ሰዎች ጋር ነው የምነጋገረው። ታሪካዊ እንድምታን ነው የምመዝነው። የአጼ ሚኒሊክንም ሳወራ፣ በካፋንም ሳወራ፣ የልጅ ኢያሱንም ሳወራ፣ የንጉስ ዳዊትንም ሳወራ እየተነጋገርን ያለነው ያወረዱ ከነሱ የወረደልንን እንድምታው ምንድነው፣ አሁን ላለንበት ሁኔታ ምን ከነሱ የወረደ ውጤት አለ፣ ከነሱ የመጣ ነገር አለ በሚለው ነው እንጂ የምናየው
እያንዳንዳቸው ተደምረው እኮ ዛሬ የአንድ ያንተን ያህል ዛሬ ባለ ነገር ላይ ማድረግ አይችሉም። ቢኮዝ አልፈዋል። እነኚህ ሰዎች አሁን የሚኖሩ ሰዎች አይደሉም። ካሉ ሰዎች ጋር ነው የምንነጋገረው እና ካለ ሰው ጋር ለመነጋገር አሁን ያለንበት ይዞታ አሁን ያለንበት የኢትዮጵያ የሚባለው እኔ እናንተን የምንጋራው ኢትዮጵያ የሚባል ነገር ኢትዮጵያ የሚባል ሀገር አለን እኮ አይደል እንዴ? ጋራ አይደለ? በዛም አነሰም እኮ እንዲሁ እየተቦጫጨቅንም እኮ የጋራ ሀገር ስቲል አለን እኮ እኔ እናንተ አይደል እንዴ? ኢትዮጵያዊ ሲባል ፈረንጅ ሲያናገር ኢትዮጵያዊ ነኝ ማለት ይቀራል? ቢከፋም ቅር ቢልህም አይቀርም እኮ። ይሄ እስካለን ድረስ ከአንድ ከሌላ ኢትዮጵያዊ በፖለቲካ ፌዴራሊዝም አይዋጥለት። እኔ ፌዴራሊዝም ይዋጥልኛል፣ አንተ አይዋጥልህም ፌዴራሊዝም። እኔና አንተ መሃል ያለውን ይሄ ልዩነት የመጣው አሁን ያለው ባውንደሪ የተፈጠረው ከመቼኛው ጋር ነው የሚያያዘው? ገብቷል አይደል? 600 500 ዓመት ብንሄድ የለም። ኖ ወንድሜ ይኸውልህ፣ ይሄ ነው አሁን እናንተ አጼ ምኒልክን ለመክሰስ 100 ዓመት ትሄዳላችሁ። እኛ ደግሞ እናንተን ለመክሰስ 500 ዓመት እንሄዳለን። ኢትስ ዘ ሴም ቲንግ። አንተ አልከስም አልኩት። ኦኬ ምን ነካ? ሙቀቱ ረበሸ እንደ ወንድሜ አልከስም። ኖ እኮ ገብቶኛል እኮ ከምን መጣ አለውማ። እሱ ነው የምልህ። ሌላ ሰው ስታናገር እድሉን ለምን ታባክናለህ ወንድሜ? ሌላ ሰው ስታናገር እኮ ከሳሽ ምኒልክን ለመክሰስ ሽንጡን ገትሮ የሚከራከር እኮ አለ። ከሱ ጋር ታወራለህ። እሱ በሽ ነው፣ በቁና ነው የምታገኘው። እኔ ጋር አያና ጋር ነው እያወራ ያለው ዛሬ። እኔ ምኒልክን የምከስበት ነገር የለኝም። ምኒልክ የምከስበት ገብቶሃል? ስለዚህ አንተም ሄደህ የዛሬ 500 ዓመት እንትና ማናቸው አባ ባህሪን እንደዛ ቴሮራይዝ ያደረጓቸውን ሰዎች መክሰስ የለብህም። እኔም ምኒልክን መክሰስ የለብኝም የዛሬ 100 ዓመት እያልኩ ያለሁት ነገር ግን የታሪክ ጥፋቶቹ ሞር ፐርቲነንት የሆነ ሞር ፓተንት የሆነው አሁን ያለበትን ነገር የወሰኑ ነገሮች የተፈጠሩት ከምኒልክ ይልቅ እኮ ባይዘው የመለስ ዜናዊ ይበልጣል እኮ በቅርበት ኢምፓክቱ ማለት ነው አይደለ? ዛሬ ያለንበትን ነገር በመንካት ከአብይ የሚቀድም እኮ የለም። የአብይ ነው የመጨረሻው እኮ ትልቁ ፓወርፉል አሁን አብይ ነው። ቢኮዝ ዛሬም ማታ ምን ቀይሮ እንደሚያድር አናውቅ። አክቲቭ ነው የሱ ገብቷል። ትኩስ ነው ከገና አልወረደም ከመጣዱም የሱ። የመለስ ዜናዊ ደግሞ ከዛ ከፍ ብሎ ሞር ፓወር ያለው ነው። ቢኮዝ ዘ ሞስት ሪሰንት ገብቷል። ፌዴራሊዝም የተመሰረተበት የክልሎች አመሰራረት የተደረገበት ክልል ኮንስቲቲዩሽኖች አፕዴት ጊዜ የነበሩት ሁለት ትልልቅ ፎርማቲቭ የሆኑ ታይሞች ናቸው። አንደኛው የኢትዮጵያን ባውንደሪ ኢትዮጵያ የሚባለውን ሀገር ዱሪንግ ዘ ስክራምብል ፎር አፍሪካ ከነበራት አቢሲኒያ ከምትባለው ከነበረው አስፍቶ ሌሎች የደቡብ ህዝቦችን ኮንሶሊዴት አድርጎ በነፍጥ የሱን ስራ የሚያስፈጽሙ ሰዎች ነፍጥ የሚይዙ ሰዎችን ጭሰኛውን ክላስ ከላይ ያለውን ቡርጃ የራሱን ክላስ አድርጎ ራሱ ደግሞ ስዩመ እግዚአብሔር በነገድም ደግሞ ከእስራኤል ነገድ ጋር ግንኙነት ያለው አድርጎ ይሄንን ስትራክቸር ቢልድ አድርጎ ኢትዮጵያ ላይ አስፍቶ እያስተማሩ ቋንቋውን እያሰፉ ካልቸሩን እያሰፉ እንደዚህ አይነት ሄጅሞኒ ስቴት ቢልድ ያደረገ ሰው ነበር። ለዛ ነው አልከሰውም። እኔ ዛሬ በከሰው ምንም ኃይል አለው ግን እና ከሱ በኋላ ደግሞ እሱን ያፈረሰ መለስ ዜናዊ ደግሞ አለ። እሱን ራሱ አይደለም በግሉ ያፈረሰው ግን ያ ጋቨርንመንት ማርክ የሚያደርገው እሱ ነው። ቢኮዝ ራሱ አንተ ሀገር ይኸውልህ ትግራይ የምትባል ኦሮሚያ የሚባል አማራ የሚባል ሌሎች የሚባሉ ሌሎችን ደግሞ አንድ ላይ የሆኑ ብሔረሰቦች እና ህዝቦች ኔሽንስ ናሽናሊቲስ ፒፕል በመፈቃቀድ ላይ ካልፈቀዱ መሄድ ይችላሉ ሀገር ሆኖ ማለት ነው። በመፈቃቀድ ላይ የጋራ ሀገር በኋላ ላይ ከከፋቸው ደግሞ መቆየትም የለባቸውም ይላል። በኋላ ከከፋቸው ደግሞ ከፍተው በሩን መውጣት ስቲል የሚችሉ የተለያዩ ሀገሮች አድርጎ ነው አብሮ ፌደራላይዝ አድርጎ ያቀፋቸው። ይሄ ለሞኬ አይዋጥለትም። ኢትዮጵያ የሚያውቃት እኔ እንደዚህ አይደለም ይላል። እንዴት ነው የሚያውቃት ሞኬ ኢትዮጵያን? ወደ ኋላ ራቅ ብላ የነበረችው ኢትዮጵያ እሷ ሞር ትመስለኛለች ይላል። እዛ ላይ ነው ክፍተታችን። ኦኬ አያና ይኸው እኔ አንድ ነገር ልንገርህ። አንተን እኔ ቤትህ ነው አንተን ስሰማ ዝም ብዬ ነው የምሰማ። እኔ ግን ስናገር ታስቆመኛለህ። እሱም ብታው ደስ ይለኛል። ለምን መሰለህ? ሀሳቤን ትቆርጠዋለህ። አሁንም ይኸው አንድ ነገር ልንገርህ።
በአንተ አመለካከት ለዚህ ነገር ያበቃኝ አጼ ምኒልክ ከዛ በኋላ መለስ ከዛ ደርግ ትላለህ። ደርግ አትልም። አሁን አብይ ያለበት አክቲቭ ነው አልክ። አየህ ያ ያንተ ነው። እኛ ደግሞ ልክ አንተ እንደምትለው አጼ ምኒልክ አሰፋ ደቡብ ድረስ ገባ ምናምን እንደምትለው ኦሮሞዎች ከደቡብ መጥተው እያሰፉ አሰምሌት እያደረጉ አሁን ያለበት ችግር ላይ የገባ ነው። ይሄ ነው የምንለው። ይሄንን አንተም አክሴፕት ማድረግ አለብህ። ለምን መሰለህ? አንተ አሁን መሬት ላይ የለም። ልጨርስ። አንተ ጠፍቷል። እሱ እኮ አላቋረጥኩም። አልጠፋም እሱ። ቆይ ወንድሜ ፕሊዝ። እሺ ቀጥል። በአንተ ውስጥ ጠፍቷል። አንተ መስማት ማድረግ የምትፈልገው 100 ዓመት ብቻ ነው። አንተ 100 ዓመት ስትመጣ እኔም ደግሞ 500 ዓመት እሄዳለሁ። ምክንያቱም አማራውን ህዝቤን ሁሉ ሳይቀር ነው ባህሉን ምኑን አጠቃላይ ወረሰው የኦሮሞ እንትን መስፋፋት ልበል። ለምን መጥፎ ነገር መናገር አልፈልግም። የኦሮሞ የተስፋፋ መምጣት አሰሚሌሽኑ የኔን አማራውን የጋፋቱን ይሄ አርሲ ላይ ኖረ ነበር አማራ፣ አርሲ ላይ ነበረ ወላይታ፣ አርሲ ማለት ራሱ እኮ እናውቀዋለን ቋንቋው ምኑ እና እዛ ውስጥ ያንን ነው ማነሳው። እኔ ራሴን ለመከላከል ራሴን ለማዳን አንተ እንደምትለው አጼ ምኒልክ ነው ዋናው እንደምትለው፣ እኛ ደግሞ ዋናው ከመጀመሪያው ብንዋጋ እዛ ጋር ብናቆማቸው ኖሮ የዛሬው ችግር ላይ አንደርስም ነበር ብለን እናስባለን። እኛንም ተቀመኑን ማለት ነው። እኛንም ተቀበሉ። አሁን ያ አይደለም የሚጠቅመው። ያልከውን እቀበላለሁ እኮ ያ አይጠቅምም። ለዛ ነው እኮ እኛ ስንት ዓመት ኢትዮጵያ ብለን ስንታገል የነበረው። አንተ እኮ አሁን ነው ኢትዮጵያ ብለን የመጣው። እና አክቹሊ እኔ እየተቆጣሁ አይደለም፣ ጮክ ብዬ ስናገር ያው ካልሰማችሁኝ እያልኩ ነው። ለምን ጫጫታ ስላለ። አንተም እንድትቀበለን የምንፈልገው ይሄንን ነው። እናንተ ይሄንን ስሙን ያንን ተውስቲ እዚህ ጋር ነው ችግሩ ያለው። አሁን ለምሳሌ ለመጀመሪያ ጊዜ ይሄን ካርታ የሰራው መለስ ነው ፓወርፉል። ምክንያቱም ብዙ ሰዎች የሚሳሳቱት ነገር አለ። ምንድነው መሰለ? ይኸው ብዙ ሰዎች የሚያስቡት ምንድነው ኦነግና መለስ ቲፒኤልኤፍና ኦነግ ናቸው ይላሉ። አይደለም። ኦነግ ፓወር አልነበረውም። ይቅርታ ራሴን ሚውት አደርጋለሁ ብዬ አንተ ሚውት አደረግኩ። ኦልዶ አይ ሃቭ ቱ ጎ ኤልስዌር ሲጂ ነው የምትምልህ። ቀጥል ሞኬ። ብዙዎቹ ምን ይላሉ? ቲፒኤልኤፍ እና ኦነግ ናቸው ያደረጉት። ኦነግ እኮ በተወሰነ ቀን ጦርነት አስወጥቶታል ከኢትዮጵያና ወደ ኤርትራ ገብቷል። አየህ መለስ ያደረገው ነገር ይሄን ካርታ ሰርቷል። ይሄን ካርታ ሲሰራ ደግሞ ሆን ብሎ ወደፊት እኔና አንተ እንድንባላበት ነው የተሰራው። ይሄንን መጀመሪያ መተማመን አለብን። አሁን ራሱ ስለ አዲስ አበባ ብንመጣ እኔ አሁን የአዲስ አበባ ትርክት ከመሬት ላራሹ ጋር ነው የማገናኘው። አንተ ላታገናኘው ትችላለህ። ገብቶሃል አይደለም? መሬት ላራሹ ጋር ነው የማገናኘው እኔ። ምክንያቱም በመሬት ላራሹ ጊዜ ኦሮሞዎች ባይሰጣቸው ኖሮ ዛሬ አዲስ አበባ የኔ ነው አይሉም ነበር ነው የምለው። አየህ አሁን የጋ እንደምንሄድ አሁን የሚጠቅመው ያ አይደለም። እኔ እናንተ ሰዎች ነን። ገብቶሃል አይደለም? እኔ እናንተ ሰው ሀገር እንደ ልባችን እየኖርን ነው። ለምንድን ነው የማትደፍሩት? ይሄንን ነው ትልቁ ፖይንት። እኔ እናንተን አስማምቶ አንድ ሀገር ላይ የሚያኖረን እኔ ነገር ቋንቋ ማንም ሰው ኮምፕሌን አያደርግም። ኦሮምኛዬን ነገር አማርኛዬን ነገር ምናምን ያ አይደለም ትልቁ በሽታው። ትልቁ በሽታ መሬትን ለብሔር መስጠት። ያንን ደግሞ ከብሔር እንዲወጣ አትፈልጉም። እንደገና ሰላም እንዲመጣ ትፈልጋላችሁ። ትልቁ ችግር እኮ ነው። የኦሮሞ ፖለቲከኞች አንደርስታንድ እና አዶኖ ታውቁታላችሁ። እኔ እርግጠኛ ነኝ ማንም የኦሮሞ ተወላጅ አሜሪካ እየኖረ ይሄን ነገር አያውቅም ብዬ አላስብም። ግን ሆን ብለው ነው ብዬ ነው የማስበው። የሚያፋጀን እኔ እናንተን የሚያጨቃጭቀን እዚህ ጋር እኔ አክቲቪስት ሆኜ የወጣሁበት ዋናው ነገር እኮ መገፋት ነው። መሬትን ለአንድ ሰው መስጠት ነው። እናንተ ተበደልን የምትሉበትን ስርዓት በሙሉ ወይ ደግሞ የቋንቋም ይሁን የባህል ነገር ሁሉ አሁን በትንሹ በኦሮሚያ ብላችሁ በከለላችሁት ላይ ያደረጋችሁ ነው። ያን እኮ እየሆነ ያለው ያንን ነው። ለምን አትደፍሩትም? ወደ ሰላም ማምጣት ህዝብን አንድ ማድረግ ካስፈለገ አብይ በአንድ ቀን ማድረግ ይችላል። ብዙ ሰው እንደዛ ይለኛል። እንዴት አድርጎ ምናምን ይችላል። መለስ ዜናዊ በብሔር ያልተከፋፈለን ህዝብ በአንድ ቀን ውሳኔ ምን አድርጎታል? ብሔር አድርጎታል። አብይም ቀናነት ስለ ሰው ልጅ ቀናነት ነገር ቢኖረው በአንድ ቀን መቀየር ይችላል። ለምን መሰለ?
እሱ ፓወርፉል ሆኖ እዚህ ላይ የወጣበት እኮ አንዱ ነገር ኢትዮጵያ አትፈርስም፣ ስንኖር ኢትዮጵያ ስንሞት ኢትዮጵያ የሚለው አባባሉ እኮ ነው። ሁላችንም የምናውቀው ኢትዮጵያኖች በጣም ፓወር አላቸው፣ ጉልበት አላቸው፣ ይታወቃል። ግን መንግስት ያቀነቀነው ነገር ሁሉ ጊዜ ጎልቶ ይወጣል። ብሔርን ቲፒኤልኤፍ ስላቀነቀነው ብሔር በአሁን ባለበት ሰፍቷል። በየትምህርት ቤቱ አይ ቲንክ እየደገምከው ያለው ቦታ ላይ ደርሰሃል። እኔ ሁለት ነገሮችን አስተውያለሁ። ምናልባትም ጊዜ ላለማባከን ሁለት ነገሮችን ያየኋቸዋለሁ። አንደኛ አንተ አሁን ያነሳቸው ሁለት ችግሮች አሉ። እኔ አንተ የምትለው ሚኒሊክ ወደ ታች ወርዶ መጥቶ የኦሮሞ ህዝብ ላይ የራሱ የሆነ የባህል የቋንቋ ሄጅሞኒ አቋቋምበት በራሱ ቋንቋ እንዳይፈጥ ነው አንተ ስለኔ የምትለው ማለት ነው። አንተ ትላለህ የምትለኝ የኔን ትርክት ነው የምነግርህ። አዎ ቀደም ቆጥና ነፍጥ ይዛችሁ ምናምን እሱ ነው ማለት እየደገምኩልህ ነው። ቆይ ፓራሌል እየሰራሁልህ ነው። ያንተም ብቻ እንዳልናገር እኮ ነው። ይኸውልህ የኔ ትርክት የሚለው ሚኒሊክ መጥቶ ከላይ አድሚኒስትሬሽን መስርቶ እሱን የሚያስተዳድሩለት በነፍጥ የሚያስተዳድሩለት ሰዎች መስርቶ በቋንቋው በባህሉ በራሱ ማንነት እንዳይኮራ እንዳይተዳደር ኦሮሞን ብቻን ሳይሆን ሌሎች ወደ ደቡብ ያሉትን ህዝቦች ኮንሶሊዴት አድርጎ በዛ አይነት ካልቸራል ሊንጉስቲክ ኤንድ ኢኮኖሚክ እንትን ማርጂናላይዜሽን ኤንድ ሄጅሞኒ ውስጥ አስቀመጠ ብለህ ታስባለህ አልከኝ። ይሄንን እንስማማለን። እኔ እንደዛ ነው የምለው። አንተ ደግሞ የምትለው አንተ እንደዛ ካልክ እኔ ደግሞ 500 ዓመት ተመልሼ የአንተዎቹ ደግሞ ቀድማያቶች መተው ከናካቴው የነገስታቶቹ ግዛት የነበረውን የኛ ህዝብ የሚኖርበት የኛ አካባቢ ነው የሚባለውን ጠራርገው ገፍተው አምጥተው ግማሹንም ደግሞ ወደ ራሳቸው እንትን ብለው አስገብተው አሲሚሌት አድርገው ወስደው ነው አሁን አንተ ኦሮሚያ ብለህ የምትጠራው ቦታ ድረስ የመጡት ነው የምትለኝ። እንደውም ከዛም አልፈው ጎንደርም ድረስ ሄደው ገዝተዋል የምትለኝ ይሄንን ነው። አሁን በሁለቱ መካከል ያለው ልዩነት እነኚህ ሁለት ነገሮች መፍትሄ እንፍታቸው ቢባል ማለት ነው። አንደኛው የአስተዳደርና የሄጅሞኒ የቋንቋ የእኩልነት ጥያቄ ነው። ሰልፍ አድሚኒስትሬሽን ጥያቄ ነው አይደለ? የመቶ ዓመቱ ምንድነው? ራስን የማስተዳደር ኦኬ ሚኒሊክ ያመጣውን ትተን ይሄ ህዝብ ማንኛውም ህዝብ በራሱ ቋንቋ ይተዳደር፣ በራሱ ልጆች ይገዛ፣ የራሱን ባህል ያሳድግ፣ እሱ ያመጣው ነገር ሪቨርስ ሊደረግ የሚችል ነው የሚል የብሔርተኝነት ትግል አለ። አንተ የምትለው የዛሬ 500 ዓመቱን ግን እንዴት ነው ሪቨርስ የምታደርገው? እንዴት ነው ሪቨርስ የምታደርገው? መቼስ አትመስለኝም እንደ ጠባብ አክቲቪስቶች ተነሱና ወደ ኦሮሞ ኬንያ ይመለስ፣ ኦሮሞ ማዳጋስካር ይመለስ ብለው የሚያወሩ ሰዎች 60 ሚሊዮን የህዝቡን የኢትዮጵያን ህዝብ ከፍ ትልቁን ፖፑሌሽን የያዘውን አንድ ህዝብ የዛሬ 500 ዓመት ያለን ታሪክ እንዲስተካከልልን ተነስና ሌላ ቦታ ይሂድ ብለህ ብትናገር it's laughable። እሱን ሪቨርስ ልታደርግ የምትችልበት መንገድህ ምንድነው? ኪውር ሊደረግ የሚችል ኮምፕሌንት ነው ወይ? አይደለም። እኔ የምለው ኪውር ሊደረግ የሚችል ኮምፕሌንት ነው yes and partially already ኪውር የተደረገ ነው በፌደራሊዝም ውስጥ because የአድሚኒስትሬሽን እና የፌርነስ ጥያቄ ስለሆነ። አንድ ጥያቄ ልጠይቅ። ኦሮሚያ ውስጥ ምን ያህል አማራ አለ? I don't know አልቆጠርኩም። ላስት ታይም የተቆጠረው ስንት እንደሆነ ቼክ ማድረግ አለብኝ። ከዚህ በፊት ዝም ብዬ አንድ ቁጥር ጠርቼ ተግሳጽ ቀረበልኝ ከአንድ ከሚያውቅ ሰው ቼክ አምጥተን ነው። እኔ አሁን ኢትዮጵያ ውስጥ ቁጥር የተቆጠረው በ2007 ከዛ ላይ ለዳነ ይወለ ይሄን ቁጥር ከየት እንዳገኛችሁ ስለማቅ ፕሊዝ እባካችሁ ሐሳብ ነው እያወራን ያለ ነው። እኔና እሱ እየተጣላ ነው። ውጊያ አለበት ወንድሜ፣ ውጊያ አለበት። እግዚአብሔር ያንሳል። አሁን ደግሞ ከሚኒሶታ ነው የሚደውሉ። እባካችሁ ተው ፕሊዝ። ይኸውልህ ሚኒሶታን በሙሉ ለኔ ልፈቅድ አትችልም። ኖ ሐሳቡ እኮ ነው። እኔ አንተ ታውቃቸዋለህ እያልኩ አይደለም። ፕሊዝ ሐሳቡ ነው እኔ ላይ ያላቸው ነገር። ኤኒዌይ ይኸውልህ አንድ ነገር ልጠይቅህ። በ2007 ነው ቆጠራ የተደረገው። የዛ ደግሞ ታዛቢ የሄዱ አሜሪካኖች አሉ ቆጠራው ላይ ማለት ነው። ሌላ ነኝ ብሎ የተቆጠረ 12 ሚሊዮን ነበር። እኔ ኤቪደንሱ አለኝ ልልክልህም እችላለሁ። ኦኬ ለምን እኔ የአማራ ትግል ስጀምር
ቆይ እያጠራው ሊድ ኖ ምን እንደሰማው ለወቅ መጀመሪያ የ2007 ሴንሰስ ሲቆጠር በኦሮሚያ ክልል የተቆጠሩ ኦሮሚያ ክልል ውስጥ ከተቆጠሩ ሰዎች ሲቆጠር ማለት ነው አማሮች ተብለው 12 ሚሊዮን ተቆጥረዋል። ግን ኦሮሚያ ክልል ውስጥ ከተቆጠረው ኦሮሚያ ተብሎ የተቀመጠው ክልል ውስጥ 12 ሚሊዮን ተብለው ልነግርህ ይሄ በቀላሉ ልፈታው የምችለው ነገር ነው። ቀጥል ልጨርስልህ እና እነዛ ህዝቦች ማለት የተደመረው ቁጥራቸው ሊያስነቅሉ ነው። አይ ነው ባይ ዘ ዌይ በሀሳብ መወያየት በሀሳብ ነገርን መፍታት የሚያስፈራችሁ ሰዎች እባካችሁ የህዝቦች ጥያቄ በሀሳብ የሚመለስ ከሆነ ይሄ ወንድሜ መኩ ሰው ልጅ መሞት ማለት ደም ማለት ጦርነት ማለት በአይኑ ሄዶ የባሩድ ሽታ አሽትቶ የመጣ ሰው ነውና እዚህ ቁጭ ብሎ እንደሚፏጫው አይደለም። ከየትኛውም ወገን ቢሆን ቢቻልና በሀሳብ መፍታት ብንችል ይመርጣል ስላየው ማለት ነው። እና ያየው የቀመሰው ያውቀዋልና እባካችሁ ዘላችሁ የእንትን ሱስ ያለባችሁ የግጭት ሱስ ያለባችሁ የመነጋገር ነገር ስታዩ አትደንግጡ። እኔና እሱ ዛሬ የአማራና ኦሮሞ ህዝብ መሀል ያለውን ጥያቄ መልሰን የምንለያይ ሰዎች አይደለም። የሰው ሀገር ላይ የምንኖር ሰዎች ነን። ሀሳብ ነው እየተንሸራሸረ ያለው። አትፍሩ፣ አታቋርጡት፣ ኢንተራፕት አታርጉት። ሀሳቡን ያንሸራሽር፣ ይነጋገር። ለረጅም ጊዜ ልንነጋገር ፈልገን መንገዳችን ክሮስ አላደርግ ብሎ ነው። ፕሊዝ አላው ዳት ሪስፔክትፉሊ ጠይቃቸዋለሁ። አመሰግናለሁ። ቀጥል መኩ። ኦኬ። እና አሁን እስቲ ቆይ አንተ ስታስበው ማለት ነው 12 ሚሊዮን ምናምን አይሆንና ግን ያ ህዝብ ኦሮሚያ ፓርላማ ውስጥ አንድ ወንበር አለው ብለህ ታስብ? አስቸገሩኝ። እሺ ቀጥል፣ ችግር የለውም። በቃ ፍራስትሬሽን ያደርግህ ከሆነ ባይዘ እንችላለን ሌላም ጊዜ። እኔ ሴንሰሱን እያወጣሁት ነው ያለሁት አሁን። ቀጥል። በቃ ፎሎ ባክ አድርገኝና በሌላ ቁጥር ሌላ ጊዜ እገባለሁ። እንደዛ በማያውቁት ቁጥር ገብቼ ነው ማውራት የምችለው። እኔ በጣም ብዙ ጥያቄዎች አሉኝ። እኔ አንድ ነገር የምነግርህ እኔ አገሬ እንደ ኢትዮጵያ እንደ አሜሪካ እንድትሆን ነው የምፈልገው። ማንኛውም ሰው ኧረ እባካችሁ ሊሰናበትም አልቻለም። የለብኝም አንድ ኦሮሞ ኦኬ ይኸውልህ አንድ ኦሮሞ በቋንቋ መማር ማለት መብቱ ነው። ምን አይነት በየአይነት ነው የሚቀርበው ዘንድሮ። ብሎክ አድርጌው ልምጣ መልሰህ አስገባኝ ፕሊስ። አንድ ሰው ነው እየበጠበጠኛል። ምናልባት ሌላ ሰው ነግሮ ሊያስደውል ይችላል። አይ እንደዚህማ እንደተሳካላቸው ካዩ ይፋቷል ብለህ ነው? ጉግል ስልክ በነፃ በሚበትንበት ዘመን አይፋቱም። ፎሎ አድርጌያለሁ መኩ። እኔ እንደውም ሰው እንደዚህ ይኸውልህ ሀሳብህን እንደዚህ ሰው መጥላት ሰው መግፋት ማለት ነው it means you're on to something። እኔ እናንተ አሁን ከሰማይና ምድር ተራርቀን ያለ ነው በፖለቲካ ለመቀራረብም ራሱ የሚያስፈራ በጣም ሩቅ ነን ያለ ነው። ግን አትሊስት አንድ ነገር አለ የምንፈልገው ነገር። ይሄ ሁሉ ነገር ተፈቶ ሰላም ሀገራችን ላይ አይተን ሰው እንደዚህ ድንጋይ ጠርቦ እንኳን ምንም ማድረግ አልችልም። እንጨርሰዋለን። እናንተ እሱን አይደለም ግን ተሸናፊዎች ናችሁ። እውቀት የለም፣ በእውር ድንብር ነው የምትሄዱት። ለህዝብ ግን ምንም ሰላም አታመጡ። ለድሃው ኦሮሞ ምንም የምጠቅሙት ነገር የለም። እውነቴን ነው የምነግራችሁ። ለድሃው የትግራይ ህዝብ ምንም የምጠቅሙት ነገር የለም። እኔ እንደ ፐርሰን ታግያለሁ፣ እታገላለሁ፣ ወደፊትም እታገላለሁ። እኔን የሚያቆመኝ ነገር የለም። እውነቴን ነው የምነግራችሁ። እናንተ እንዲህ ስላደረጋችሁ የሚመጣ ነገር የለም። ሀሳብ ግን የሰው ልጅ ወደ አንድ የሚመጣበትን ነገር መስራትን ያህል ትልቅ ነገር የለም። ስንታገልበት፣ ስንጮህበት፣ አብይን ደግፈን ስንት ነገር ያደረግንበት ኦሮሞ በቃ ተዋቸው። እኔ ባይ ዘ ዌይ ከዚህ በፊትም እንደዚህ ቴዲ ቤት ኦኬ በቃ እንትን ቴዲ ቤትም ሰምቻለሁኝ ከኔ ጋር እንደዚህ የተወያዩ ሰዎች በትንሽ ደረጃ ራሱ በሰላም ራሱ አትሊስት ሰላም ልጆች ሰው አይሙት በሚል እንኳን ከተስማማ ትንሽ ጥቃት የመሰንዘር ነገር ላይክ በሐሳብ አንተን ኦስተርሳይዝ የማድረግ የማጥላላት ነገር አለና
ለምን እንደዛ እንደሚጠሉኝ አላውቅም፣ እንደሚፈሩኝ ወይ አዶኖ ምን እንደሆነ ስሜታቸው ግን በዛ ደረጃም ሊሆን ይችላልና ለማንኛውም እንወያያለን። ቴንክ ዩ ስለመጣ መኩ። ሌላ ጊዜ እናወራለን። አንተም ሙቀት ላይ ሜዳ ላይ ነው ያለው፣ በዛ ላይ እየበጠበጡ ነው። ጤና ይስጥልኝ። ኦልራይት እንግዲህ እንደተመለከታችሁት ነበረ ከአንዳንድ ሰዎች ጋር ቆይታ አድርጌያለሁ። በተለይ ከመኩ ጋር